ሰላም ጤና ይስጥልን የተከበራችሁ ይህ ቀን ዜና ነው። ቻናላችንን ሰብስክራይብ እንድታደርጉ እያልን ወደ መረጃው አልፋለሁ። ህወሓት ትናንት ባወጣው መግለጫ 34ኛው የግንቦት 20 በዓልን በልዩ ልዩ ዝግጅቶች እንደሚከበር ገልጿል። ከዛሬ ግንቦት 16 አንስቶ ግንቦት 20ን የተመለከቱ የፓናል ውይይቶች እንደሚካሄዱ የገለጸው ፓርቲው በውይይቶቹ ላይ የትግራይ ህዝብ ያሳለፈውን ትግልና ያገኘውን ድል የሚለው እንደሚነሳና በቀጣይነት የሚያጋጥሙ ፈተናዎች እንደሚዳሰሱ አስረድቷል። የዘንድሮ ግንቦት 20 በዓል የሚከበረው የህወሓትን 50ኛ ዓመት በማስመልከት የተዘጋጀው ፕሮግራም አንዱ አካል ሆኖ መሆኑንም አስታውቋል። የየካቲት 11ን የህወሓት 50ኛ ዓመት በዓል ዓመቱን በሙሉ ለማክበር መታቀዱንም አውስቶ የዘንድሮ ግንቦት 20 አከባበር የዚሁ በዓል አካል መሆኑንም ገልጿል። ግንቦት 20 በመቀሌ ደማቅ ዝግጅት ለማድረግ ማቀዱንም አስረድቷል። ኤርትራና ትግራይ ስምምነት አደረጉ። በዚህ ሳምንት በዛላምበሳ መግቢያ ላይ ያለው የፍተሻ ኬላ ተነስቷል። ከሶቢያ ወደ ደህዋን የሚወስደው መንገድ ተዘግቶ የነበረ ሲሆን አሁን በኤርትራ ጦር ተከፍቷል። ይህ የተደረገው በህወሓትና በኤርትራ በተደረገው ስምምነት ነው። በአሁኑ ሰዓት ከትግራይ በብዛት ጭነት የያዙ መኪኖች ወደ ኤርትራ እየሄዱ ይገኛል። በዚህ የተነሳ የትግራይ ክልል በአሁኑ ሰዓት የሸቀጦች ዋጋ ከመወደዱ የተነሳ የኑሮ ውድነት መባባሱን የትግራይ መረጃዎች ገልጸዋል። ከትግራይ በዋናነት ወርቅ፣ ቡና፣ ጤፍና ሸቀጣሸቀጦች ወደ ኤርትራ እየሄዱ ይገኛሉ። በህወሓት አመራሮችና በኤርትራ አመራሮች መካከል የእርስ በርስ ግንኙነት እየተደረገ መሆኑ ተገልጿል። አቶ ጌታቸው ረዳና ዶክተር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ላይ ውይይት እያደረጉ ነው። አቶ ጌታቸው በዚህ ወቅት የፕሪቶሪያ የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላት ምኞት ያስቀረ ነው ብለዋል። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮችን በሚፈለገው ልክ ወደ ቀያቸው መመለስ አልተቻለም ሲሉ ገልጸዋል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝብን አጀንዳ ከማስቀደም ይልቅ ስልጣንና ስልጣን ብቻ በማለቱና እዚህ ግባ የሚባል ስራ ባለመስራቱ ነው ሲሉ ተናግረዋል። አቶ ጌታቸው በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑን ገልጸዋል። አመራሩ የያዘው ግትር አቋም ትግራይን ከአደጋ ስጋት እንዳትወጣ እንዳደረጋት ተናግረዋል። የፕሪቶሪያዊ ሰላም ስምምነት ዓላማው ችግሮችን በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩ ጥቂት የቀድሞ ህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው ብለዋል። ከአሁን ቀደም የተፈጠረው ግጭት የትግራይን ህዝብ ዋጋ አስከፍሏል። አሁንም የትግራይ ህዝብ ተመሳሳይ ነገር እንዳይገጥመው የእነዚህን ኃይሎች እኩይ ፍላጎት እንዲያውቅ እያጋለጥን ነው ሲሉ ገልጸዋል። በስልጣን መቀጠል የሚፈልጉት ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የድሃ ልጆችን ለእሳት እንደማገዱ በተግባር ያሳዩ ናቸው ያሉ ሲሆን ይህ ኃይል የኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይግባ የሚል ነው። ዓላማውም ከተጠያቂነት ለማምለጥ ነው ሲሉ አስረድተዋል። የትግራይ ህዝብ ሰላም ፈላጊ መሆኑን ገልጸው ከተጠያቂነት ለማምለጥ ዳግም የትግራይን ህዝብ ወደ ግጭት ለማስገባት የሚያደርገውን ጥረት ማጋለጥ ይገባል ብለዋል። የትግራይ ክልል ግንኙነት ከፌዴራል መንግስት ጋር መሆኑ ግድ ነው። ከከሌ ጋር ሆኜ ማጥቃት ይችላል የሚለውን ማጋለጥ አለብን ሲሉ ተናግረዋል። የፕሪቶሪያ የሰላም ስምምነት በትክክል ገቢራዊ ለማድረግ ከፌዴራል መንግስት ጋር ያለው ግንኙነት መጠናከር አለበት። የትግራይ ህዝብ ለተወሰኑ ሰዎች የስልጣን ጥም መሞት የለበትም ብለዋል። በአሁኑ ወቅት 99 በመቶ የሚሆነው አመራር ሰላም ፈላጊ ነው። ጥቂት የግጭት ጠማቂዎችን በጋራ ልንታገላቸው ይገባል ሲሉ ገልጸዋል። ቅዱስ ጳውሎስ ሆስፒታል በርካታ የህክምና ባለሙያዎችን አሰናበተ። ቅዱስ ጳውሎስ ሆስፒታል ሚሊኒየም ህክምና ኮሌጅ በትምህርትና በስራ ላይ ያልተገኙትን ማባረሩን አስታውቋል። ከግንቦት 5 2017 ዓ.ም ጀምሮ በመደበኛ የህክምና ትምህርት ላልተገኙ የመጨረሻ ዓመት ህክምና ተማሪዎች የኮሌጁ ሴኔት ባደረገው አስቸኳይ ስብሰባ ከትምህርታቸው እንዲሰናበቱ ወስኗል። በእጃቸው የሚገኝ ንብረት አስረክበው ከግቢው እንዲወጡም አሳስቧል። በተጨማሪም ከትምህርትና ህክምና አገልግሎት ላይ ያልተገኙ የኮሌጁ የድህረ ምረቃ ተማሪዎች ከትምህርታቸው እንዲሰናበቱ ወስኗል። በስራ ማቆም አድማ የተሳተፉ ባለሙያዎችን አስመልክቶ ከስራ እንዲሰናበቱ በምትካቸው በአስቸኳይ ቅጥር እንዲካሄድ ተወስኗል። በሁሉም ውሳኔዎች ላይ የይቅርታና የይግባኝ ጥያቄ የሚያቀርብ አካል ካለ ለማስተናገድ ዝግጁ መሆኑንም አስታውቋል። እንደዚሁም በአማራ ክልል ደቡብ ጎንደር ዞን የደብረታቦር አጠቃላይ ስፔሻላይዝድ ሆስፒታል 5 የህክምና ዶክተሮችን ከስራ ገበታቸው አሰናብቷል። ሰላም